አገኘሁሽ። ይህ ነበር የደበቅሽ ሚስጥር? ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ ሼር አድርጉልኝ። እኔ በጣም አስፈላጊ ስለሆነ ነው። እንግዲህ በዚህ ድራማ ብዙ ነገር ትማራላችሁ። መግቢያው ላይ አስገብቼላችኋለሁ ማለት ነው። ጓደኛ ምን አይነት እንደሆነ አያችሁ አይደለ? ናሂማ ጓደኛዋ ሚስጥሯን እንዴት ልታጋልጣት እንደሆነ እንዴት እንደነገረችባት አያችሁ አይደለ? የእውነት የአሁኑ ዘመን በቃ እንደ ሴት እኔ ሴት ነኝ ነገር ሊሆንብኝ ይችላል የሚባል ነገር የለም። አሁን በጣም አስቸጋሪ ጊዜ ላይ ደርሰናል ማለት ነውና እሷ ጋር ብቻ ስለማትወዳት ብቻ የእሷን ሚስጥር ይዛ እንግዲህ ወታ ነገረችባት ማለት ነው። እንዳረገዘች የእርግዝና መመርመሪያ ቴስት እንዳደረገች ስላወቀች ብቻ እሱን መረጃውን ይዛባታለች ማለት ነው። እንግዲህ እሷ ገብታ ከቁም ሳጥኗ ነው ያወጣችባት። መታ ደግሞ ገብታ ስታየው ምን እንደምትል ምን እንደምታስብ እናያታለን ማለት ነው። በጣም አሳዘነችኝ። እሷ የእናቷ እዚህ ያሉበትን ቤት ሚስጥር ስትሰማ የእሷ ደግሞ ለአባቷን ለማሳከም ስትል የከፈለችው ዋጋ በሱ ሚስጥር ነግራባት ሚስጥሩን ከተናገረችባት ችግር እንደሆነ ስላወቀች እንግዲህ እነሱ ቤት የምትኖረዋ ማለት ነው። ሴትዮዋ የምታስቸግራቸው ብዙ ነገር የምትላቸው ከቤት ወጡ ያለቻቸው ከሌላ ልጅ እንዳላ ስለሰማቻት ተስማምተው አባቷን ልታሳክምላት እንደሆነ ውጭ ሄዶ መታከም እንዳለባት ምናምን እንግዲህ አይታለች ማለት ነውና ትናንትና እንግዲህ የእሷ ሚስጥርም ስላወቀችባት በጣም ያሳዝናኛለች። አባቷ መታከም አይችልም፣ ሌላ ሴራ ነው የሚፈጥሩባት፣ ሌላ ችግር ውስጥ ነው የሚከቷት። አይታችኋል። እሷ ምንም ለአባቷ አልተጨነቀችም እና ስለ አባቷ ብቻ ነው የተጨነቀው። ስለ እሷ ህይወት ምንም አልተጨነቀችም ነበርና የሆነ ነገር በህይወታችን የሆነ ነገር ልናደርግ ስንል ለምንድን ነው የሚበላሽብን? በጣም ብዙ ጊዜ ማለት ነው የሆነ ነገር እናደርጋለን ብዬ ስንጠብቅ ያ ነገር ያሰብነው ሳይሆን ሌላ አላሰብነው ብዙ ጊዜ ይመጣብናል በህይወታችን። የሆነ ነገር ውስጥ ምስቅልቅል ካለ ተጨማምሮ የሚመጣው ነገር እግዚአብሔር የሚመጣው ነገር አያችሁ። እንግዲህ በድራማ መልኩ አባቷን ለማሳከም ተስማምታ እያለ እንደፈረመችላት እያለ ደግሞ እንደዚህ አይነት ጉዳይ መጣባት። ስለዚህ ይህች ልጅ እንግዲህ ምን አይነት መስተካከል እንደገጠማት አስቡት። የእውነት በጣም ነው ያሳዘነችኝ እንደኔ። ሁለተኛ ነገር ደግሞ ናሂም በጣም ነው ያሳዘነችኝ የእውነት በጣም ማለት ነው። በቃ ጓደኛሞች እንዴት እንደሆነ በጣም ክፉ እንደሆነ ይቅርታ በማለት ነው ተገባብኝና ተቆረጥኩኝ። ጓደኛ እንዴት ክፉ እንደሆነ ማጣት እንዴት ክፉ እንደሆነ ድህነት በጣም አስቀያሚ ነገር እንደሆነ አስባችኋል? ለመኖር ስትሉ የምትችሉት መቻል እየተሰደባችሁ እየተናቃችሁ ብዙ ነገሮች እየተነገራችሁ ለመኖር ስትሉ የምትችሉት ነገር በጣም ነው አይምሮ የሚነካው። አንዳንድ ሰዎች በንብረታቸው ምን ያክል እንደሚመኩ የእውነት በንብረታቸው ንብረት እኮ ጠፊ ነው፣ ግን ሰው ይበልጣል። ዛሬ ድሃ የሆነ ሰው ነገ ከብሮ የምናይበት ቀን ይኖራልና ድህነት በጣም አስቀያሚ ነገር ነው። ማጣት ከባድ ነው። ከሰው ፊት እግዚአብሔርን ከሰው ፊት እንግዲህ በድራማ መልኩ እያያችሁ ነው። ከሰው ፊት እግዚአብሔር አይጣላል። የእውነት ነው የምላችሁ። ከሰው ፊት እንደው ድህነት ውስጥም ከገባን በአቅማችን ድህነት ራሳችን ችለን የምንቋቋመው ድህነት ብቻ ይስጠን። እንደው ከሰው እጅ አይጣላል። የእውነት ነው የምላችሁ። ሰው በአሁን ሰዓት ስታገኙ አይፈልግም፣ ስታጡ ብቻ እንዲስቅባችሁ እንዲሳለቅባችሁ ነው የሚፈልገው አብዛኛው ሰውና የእነሱም ገጠመኝ እንደዛ ነው የሆነው። እኔ በጣም ነው ያሳዘኑኝ። በጣም የተጨናነኩ ለሷ አባቷን ለማሳከም ደህና ቀፋ ስትል ደግሞ እንደዚህ አይነት ነገር ሲገጥማት በጣም አስቸጋሪ ነገር ነው። እንግዲህ እሷ ለማንም አልተናገረችም። እርግጠኛ ሆና ብቻ ነው ቴስት ማድረገውን ቁጭ አደረገችው። እንግዲህ ቁም ሳጥኗ ውስጥ ምን ልታደርግ እንደገባችባት ግብሯ ድረስ አስባችሁታል አይደለ? ሴት በጣም ከባድ ነገር እኮ ነው የእውነት የሴት ጓደኛ በተለይ በጣም አስቸጋሪ ነው። እንዴት ሚስጥራችን እንደሚወጡ እኛን ለመጣል እንዴት እንደሚጥሩ በጣም ነው ያሳዘነችኝ። እና ብዙ ነገር ትማራላችሁ ቤተሰቦቼ። አንዳንድ ጊዜ
ብዙ ነገር ስድ ምናምን በቃ ብዙ ነገሮችን ከምናይ እንደዚህ ቁም ነገር አዘል የሆኑ ድራማዎችን ብናይ ከብዙ ነገር እንጠነቀቃለን። አስተማሪ ነገሮች ናቸው እዚህ ድራማ ውስጥ ያሉትና እየገባችሁ እዩ። እኔንም አበረታቱኝ ቤተሰብ ተው አበረታቱ። ከምር የእናንተ ላይክ ሸር ለኔ በጣም አስፈላጊ ስለሆነ ነው። ተው ብዙ እንኳን አልላችሁም፣ በትንሹ ላይክ ሸር አድርጉልኝ። ብዙ ጊዜ ቪዲዮ አይታችሁ ራሱ ሸር አታደርጉም፣ ሸር ሳታደርጉ ነው የምትወጡትና ከመጣችሁ አይቀር ሸር ላይክ እያደረጋችሁ ውጡ ቤተሰብ። ለኔ በጣም አስፈላጊ ስለሆነ ነው። በህይወታችን ብዙ ነገር አለ። የእውነተኛ ሴቶች ስንባል በራሳችን መቆም እንፈልጋለን። የዩቱብ ካምፓኒ ነው የሚከፍለን። አግዙን፣ እኛ ነው ተመልካቹን አንቀረኔ ስንት አመት ዩቱብ ሶሻል ሚዲያ ከመጣሁ የእውነት እናንተ አንድ ድሮ አንዳንድ ጓደኞቻችን ዩቱብ ሸር አድርጎላችኋል አይደለ? የኛ አላደገም ግን አሁን ዙረው አያዩ። እስኪ በፊት አውቃታለሁ እሷ ልጅ እንደዚህ ሸር ላድርግላት የሚላችሁ ሰው የለም። የራሳቸውን ሮጡ ነው። የእውነት አግዙን። እኛ ስንት አመት ተመልካች ነው፣ ስንት አመት እግዚአብሔርን በየቤቱ መዞር የቤቱ ሰው የሌለ ሰው ይታያል፣ ሸር ይደረጋል። የኔ ግን አይታይም። እና ቤተሰቦቼ ላይክ አድርጉ። ሁላችሁም አብረን እንደግ። ዩቱብ ካምፓኒ ነው የሚከፍለው ማለት ነው። በጣም ብዙ ነገሮች አሉ በህይወታችን ገጠመኝ ነገሮች በጣም ብዙ አሉ እና ከዚህ ድራማ ብዙ ነገር መማር ትችላላችሁ። እንደዚህ አረብ ሀገር ሆናችሁ ማዳም ቤት ሆናችሁ የምትሰሩ ልጆች ከስራ መልስ እንደዚህ የሆነ ነገር ላይ አስባችሁ ጭንቅላታችሁን ፈታ ታደርጉታላችሁ። እንደዚህ የሚያስጨንቅ ነገር መጥፎ ነገር ከምታዩ፣ ይሄ ፕራንክ የሚባል ነገር ከምታዩ እንደዚህ አይነት ድራማዎች ይሻላሉ። ቢያንስ የእውነት በጣም ይሻላሉ። ምክንያቱም አሁን ላይ ዩቱበሮች በተለይ በጣም የሚያስጠላ ነገር ነው እያመጡልን ያሉት። በጣም የሚያስጠላ ነገር ነው እያሳዩን ያሉት ማለት ነው። ምክንያቱም እኛን የሚያስተምር ነገር ሳይሆን እነሱ ተደባድበው ከሴት ጋር ተላልሰው ምናምን የሚመጡት ብቻ እነሱ ለቢው ነው የሚፈልጉት እንጂ ለተመልካች ምንም አይነት ክብር የላቸውም። ተመልካች ይማርበት አይማርበት ምንም ነገር አይጨናነቁም። ገብታችኋል አይደለ? እነሱ ብቻ እንዲታየላቸው ዶላር መሰብሰባቸውን ብቻ ነው የሚያዩት ማለት ነው። ነገር ግን አንዳንድ ሰዎች ደግሞ መልካም ነገር ማስተላለፍ የሚፈልጉ ለትውልድ የሚጠቅሙ ለወጣት የሚጠቅሙትን እናንተ ራሳችሁ አይታችሁ የምትወስዱትን ነገር ትወስዳላችሁ፣ የማትፈልጉትን ነገር ደግሞ አለመቀበል ትችላላችሁ ማለት ነው። እና እንደዚህ አይነት ነገር እዩ፣ ፊልም እዩ፣ ድራማ እዩ። የማንንም ዝም ብላችሁ ፕራንክ እንትን እያላችሁ ከምታሳድጉ ራሳችሁም ዩቱብ እየሰራችሁ በዛውም ተመልካችሁ ናችሁ ተከፋይ መሆን ትችላላችሁ። አረብ ሀገር ስንሆን እንደ ቀልድ እናየዋለን፣ ዋይፋይ ማለት ነው። እንደ ቀልድ ነው የማየው። እኔ እስከዛሬ ስላልከፈልኩበት ዋይፋይ ስላላወጣሁበት ዩቱብ ዝም ብዬ ስፈልግ እሰራለሁ፣ ስፈልግ ተዋዋለሁ ማለት ነው። ነገር ግን ኢትዮጵያ ውስጥ ሆናችሁ ዋይፋይ የምትጠቀሙ ሰዎች ካላችሁ በስነ ስርዓት ብንጠቀምበት፣ እንዲሁም አረብ ሀገር ሆነን አናወጣበትም ብዬ እኔ ያባከንኩት ጊዜ አሁን ላይ በጣም ነው የሚቆጨኝ የእውነት ማለት ነው። ሶሻል ሚዲያ ብዙ ሰው ህይወት እየለወጠ ነው፣ እየቀየረ ነው። የኛም አንድ ቀን ይመጣል ብለን በተስፋ መጠበቅ አለብን። እና ስልክ ያላችሁ ዋይፋይ የምትጠቀሙ ልጆች ዩቱብ ስሩ፣ ቲክቶክ ስሩ። እንደምታዩት ብዙ ልጆች ተቀይረዋል፣ በጣም ተቀይረው ተከፋይ ሆነው ጥሩ ገቢ እያገኙ ይገኛሉ ማለት ነው። ቤተሰቦችና ላይክ ሸር አድርጉ፣ አብረን እንደግ፣ አበረታቱኝ። አዲስ የሆናችሁም ሰብስክራይብ አድርጉ፣ ሼር ላይክ ሰብስክራይብ አድርጉን። አንድ ቀን እኛም ተከፋይ እንሆናለን ብለን እናስባለን። በቀጣይ ደግሞ አዲስ ቪዲዮ ይዤላችሁ እመጣለሁ። እስከዛው መልካም ቆይታቸው